ዛሬ እስቲ ጠያቂውን ጋዜጠኛውን እንጠይቀዋለን እስቲ። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይነኩን አልহামዱሊላህ። ዛሬ ጋዜጠኛውን እንግዲህ እንዳጋጣሚ ነው በዚህ በአዲሱ አስፋልት ወክ ያደረኩኝ። ጠያቂውን ጋዜጠኛችን ነገራችን ላይ ያው ከጀርባ ብዙ ስራዎችን የሚሰራልን አለኛችን ነውና ጠያቂውን እንጠይቀዋለን። በመጀመሪያ ራስን አስተዋውቅልን። እሺ ሐምዱ ሁላላ እባላለሁ። ያው በስልጤ ዞን የመንግስት ኮሚኒኬሽን መምሪያ የእውነት ፈጠራ ባለሙያ ነኝ ወይም ጋዜጠኛ ነኝ። የት እየሄድክ ነው ያገኘው? ከተለያዩ የሀገሪቱ አካባቢዎች አረፋን ከቤተሰብ ጋር ለማክበር የመጡ በርካታ የስልጤ ተወላጆች አሉ በከተማዎች የሚኖሩ። እነዚህ የከተማ ተወላጆች ዛሬ ደግሞ ወደሚኖሩበት አካባቢ እየተመለሱ ነው። ይህንን ድባብ ቃኘት እያደረግን ነው። ስመለከትህ መርጠህ የምትረግጥ ይመስላል መንገዱን። ምናልባት ስለ እቺ አስፋልት አዲስ ናት አይደለ? ከዛ ጋር ተያይዞ ስለ አስፋልቱ፣ ስለ ማህበረሰቡ፣ ስለ ስልጤ ህዝብና ስለ አብሮነቱ እንዲሁም ስላሳካው ኩነት የተወሰነ ነገር ብትለን። ወራቤ እንግዲህ ከዚህ በፊት እንደሚታወቀው አንድ ሀገር አቋራጭ አስፋልት ከተማውን አቋርጦ ከሚያልፍ አስፋልት ውጪ ሌላ ጥሩ የሚባል መንገድ ከተማው ላይ የሚያንቀሳቅስ መንገድ አልነበረ። በዚህም የተነሳ እንግዲህ በክቡር ዋና አስተዳዳሪያችን በአቶ ዘይኔ ብልካ አማካኝነት ወራቤ ከተማን ማለፊያ ብቻ ሳይሆን ያው ከተማዋ እንደ ማንኛውም ከተማ እንደ ማለፊያ ታገለግላለች። ማለፊያ ግን ሆና መቅረት የለባትም። ማረፊያም ጭምር መሆን አለባት። ሰዎች የሚያርፉባት፣ የሚዝናኑባት፣ የሚያድሩባት፣ የተለያዩ ነገሮችን ደግሞ የሚጠቀሙባት፣ በዚህም የቢዝነስ እንቅስቃሴው የሚሳለጥበት ሊሆን ይገባል የሚል ኢኒሼቲቭ አንስተው ሀሳቡንም አንስተው የከተማ አስተዳደሩን አጠቃላይ በዞን ደረጃ የተለያዩ ባለድርሻ አካላትን አንቀሳቅሰው ወደ ልማት አስገብተዋል። ከዚሁ መነሻ አሁን አቆምንበት ቦታ ከዚህ በፊት እጅግ አስቸጋሪ የነበረ ነው። የአረፋ በዓል ከመሆኑም ጋር ከዚህ በፊት በአረፋም ከተለያዩ የሀገሪቱ አካባቢዎች ከከተሞች የሚመጡ በተለይም ወደዚህ ወደ ደጋማ ወረዳዎች ወደ አልቾ ሬሮ እና ወደ አዘርነት በርበሬ የሚወጡ ተገልጋዮች የሚቸገሩበት ቦታ ነበረ። ማለፊያ ብቻ ሳይሆን ማረፊያ እናደርጋታለን በሚለው ኢኒሼቲቭ ቀደም ተብሎ የተሰራው ለመስራት ወይም የታቀደው ይህ መንገድ ነው። በዚህ መንገድ ምንድነው የተደረገው? በአጠቃላይ ከዚህ አንስቶ ከዋናው አስፋልት ተነስቶ እስከ አልቾ መውጫ አልቾ የሚሰራ እንግዲህ አብዛኛው ስራ የተሰራ ወራቤ ቦጀባር የሚባል ፕሮጀክት አለ። እስከ ፕሮጀክቱ ሁለቱን አስፋልቶች ነባሩን አስፋልትና አዲስ የሚሰራውን አስፋልት የሚያገናኝ እቺ ፓርት አለች። ከዛ ውጪ ደግሞ እንደገና ዞሮ ወደ ኢንዱስትሪ ዞን ወራቤ ኢንዱስትሪ ዞን የሚወጣ ደግሞ መስመር አለ። ወራቤ ኢንዱስትሪ ዞን ነክቶ ደግሞ አሁን አስተዳደሩ ባለበት ዞን አስተዳደር ባለበት አድርጎ ደግሞ አስፋልቱን ተመልሶ መጥቶ በዩ ሼፕ የሚያገኝ 5.73 ኪሎ ሜትር ርቀት ያለው እጅግ ከፍተኛ የሆነ ገንዘብ ነው የሚጠይቀው። ከ1 ቢሊዮን ብር በላይ በሆነ በጀት እንግዲህ ፕሮጀክቱ ተሰጥቷል። መሰረት ብቻ አይደለም። እስካሁን በተደረገ እንቅስቃሴ አሁን ያለንበት እጅግ ውቡ ከተሰራ ወዲያው ከተጠናቀቀ በኋላ ደግሞ በርካታ የንግድ እንቅስቃሴዎች እንዲህ በሚያምር ሁኔታ እየተካሄደበት የሚገኘው የዚህ ፕሮጀክት አካል የሆነ የ5.73 ኪሎ ሜትሩ አካል የሆነ 1.3 ኪሎ ሜትር አስፋልት ደግሞ ተጠናቆ እንግዲህ አገልግሎት እየሰጠ ነው። ዘንድሮም ከከተማ የሚመጡ ተወላጆች ምንም ችግር በሌለበት ሁኔታ ደስ በሚል ሁኔታ ነበረ በዚህ ሲያልፉ የነበረው። ከዚህ ባሻገር ደግሞ ደስ የሚለው ነገር እዚህ አካባቢ መንገዱ ሲሰራ ዳርና ዳር ቴራዞ የሚነጠፍ በኮሪደር የሚለማ ደግሞ የሆነ ያህል ሜትር ማህበረሰቡ እንዲለቅ ተደርጓል። ማህበረሰቡን በጥሩ ተነሳሽነት ቤቱን አፍርሶ ወደ ኋላ ቀረብ ብሏል። በሁለቱም በኩል ከ77 ሜትር ያላነሰ ቦታ እንግዲህ በሁለቱም በኩል ነፃ ሆኗል። ይህ ቴራዞ እንትን የሚልና የሚለብስና በቀጣይ በኮሪደር ልማት የሚለማ ነው። ከተማ አስተዳደሩም ዲዛይን እያሰራ እንደሆነ እናውቃለን። በቅርቡ ለምቶ ደግሞ እጅግ ውብ ይሆናል ብለን እንጠብቃለን። ከዚሁ ጎን ለጎን ማህበረሰብ ወደ ውስጥ ገባ ብሎ የቢዝነስ እንቅስቃሴውን ከወትሮ በተሻለ ሁኔታ አስፋልት ላይ ብቻ ተከማችተው የነበሩ በርካታ ቢዝነሶች ወደዚህ መጥተዋል። ግራ ቀኛውን ጥሩ እንቅስቃሴ ነው ያለው። ሻይ ቤቶች ተከፍተዋል፣ ቡና እንቅስቃሴዎች አሉ፣ ሱቆች ተከፍተዋል። ፈንክሽናል ያልነበሩ ውስጥ ቦታዎች ጭምር ፈንክሽናል የሆኑበት ሁኔታ አለ። እጅግ ደስ ብሎኛል። የዚህ ታሪካዊ እንቅስቃሴ ተሳታፊ በመሆኔም ደስተኛ ነኝ። መንግስት ሰራተኛው በዞን ማዕከልን በከተማ አስተዳደሮችን በወረዳዎችም የሚገኙ መንግስት ሰራተኞች ከደሞዛቸው አዋጥተዋል። አርሶ አደሮች እንግዲህ በጣም እናስታውሳለን። ወራቤ ስቴዲየም ላይ የሰንጋ ጎርፍ ሲከሰት ነበር አምና። ለዚህ መዋጮ አድርገዋል። ውጤቱንም ደግሞ ባይናቸው አይተዋል። በየቦታው ያሉ የስልጤ ተወላጆች በሀገር ውስጥም ከሀገር ውጭም ያሉ እየተሳተፉበት ነው። ቀሪው ደግሞ እየተከፈተ ነው የሚገኘው። 1.3 ኪሎ ሜትሩን የተጠናቀቀው ቀሪው ይጠናቀቃል። ለወደፊት ደግሞ እየተጋገዝን እየተባበረን ሌሎች የወራቤ አካባቢዎችንም ጭምር እናለማለን የሚል እምነት ነው ያለኝ። ጠያቂውን እንጠይቀው የሚለው ፕሮግራማችን ድንገት ጀምረ ነው በርካታ ሀሳቦች፣ በርካታ ምልከታዎች፣ በርካታ እንዲሁም በጎ ምኞቶችን ወንድማችን ጋዜጠኛ ሐምዱ ሁላላ አጋራን ማለት ነው። ለዚህ ከልብ እያመሰገንን ቀጣይ እንደዚህ አይነት ጠያቂውን እንጠይቀው የሚል ፕሮግራም እንዲቀጥል ከፈለጋችሁ ሀሳብ አስተያየት አስቀምጡልን። ከካሜራማናችን አብዱረሂም አሸም ጋር በመሆን ይህን ፕሮግራም አዘጋጅንላችሁ። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ሰላም።